እሱ ነው። በጣም የማምነው በጣም የምወደው አንድ ጓደኛ እሱ ነው። እስቲ ለጓደኛ ማለት ይባላል አብሮ አደጌ ነው እንዳልካቸው አማን ይባላል። በቃ የኔ ድምጽ እሱ ጋር በመዋሌ የሱን ድምጽ የኮሮጅ ካያል እንደዛ ሰው ይለኝ ነበር እንዴ አንተ ወደ ሼቦ ተቀየርክ እኮ ድምጽን እስክሪን ድረስ ማለት ነው። በጣም የረጅም ጊዜ ጓደኛዬ ነው። አሁንም ድረስ የሆነ ነገር ላደርግ ስላማክረዋለሁ። የሆኑ ውሳኔዎቼ ላይ ይገባል እጁ አለ። የሆኑ መንገዶቼ ላይ ያግዘኛል። የልጅነት ጓደኛዬ ነው። ድሮ በቃ እሱም ክሬቲቭ ቢዝነስ ድሮ ልጅ ያለን ቢዝነስ ያስለመደኝ እሱ ነው። ምን ያደርጋል መሰለ ሰነፍ አይደለንም። አረ ጊፍት ስጡኝ ጋይስ ጊፍቱን አፍጥኑት ጋይስ። ከዛ ምን እንደሚያደርግ ስማ። ቡና ድሮ ሲጠጣ የኮርኪ የጀበና ማስቀመጫውን ታውቃለህ? የኮርኪው ክቡ ጠዋት ቢራ የጠጡ ሰዎችን ዞረን የቢራ ቤቱን ኮርኪ ሰብስበን እሱን እንሰራና ቅዳሜ ገበያ ውስጥ እያዞረን እንሸጠው ነበር። እሑድ ዕለት የሆነ ኬክ ቤት ምናምን የዛ ጊዜ በእኛ ጊዜ መፍታሻ ኬክ ቤት ነው። ቦምቦሊኖ አዘከበላ አንተ በቃ ትችላለህ። ያራዳ ልጅ ቦምቦሊኖ ማንም አይገዛልንም። ቤተሰብ አናስቸግርም። አልፎ ቡና መግዣ ልትሰጥ ትችላለህ ለቤተሰብ። በዛ ሰዓት ክሬቲቪቲ ነው ለኔ። ያ ከልጅነታችን ያን አድርገን እንትን እንል ነበርና ብዙ አይነት ነገሮችን ብዙ አይነት ቢዝነሶችን ምናምን ያስለመደኝ ጓደኛዬ ነው። በጣም ነው የምወደው። እንዳልክ ይባላል። እስቲል አሁንም ጓደኛ ማቾች ናችሁ? እስቲል የሆነ ነገር ስፈልግ ደውልለታለሁ። እዛ ክፍለ ሀገር ባሉኝ አንዳንድ ነገሮች ላይ ኃላፊነት የሚወስደው እሱ ነው። እዚህ ራሱ የሆነ ነገር ማድረግ ስፈልግ ቀድሜ እሱን ነው ማማክረው። እንደዚህ ሊሆን ወይ እንደዚህ ላደርግ ነው ልወስን ወይ። ከዛ መንፈሳዊ ልጅ ነው። አሪፍ ምልከታ አለው በሁሉም ነገር ላይ። ከብዙ አንግል ያወራኛል እንትን ይለኛል። ካርሎስ ያራዳ ልጅ እንዴት ነሽ? ሌላኛው 10,000 ነው የተባለው። 10,000 አስገቡኝ። ሌላኛው ልቤን የነካው ፎቶ ይሄ ፎቶ ነው። ስለዚህ ፎቶና በሰዓቱ የተፈጠረው ሁኔታ እስቲ በደንብ አስረዳና። ይመስለኛል ጋሞ አካባቢ የተፈጠረ በመሬት መናዱ ምክንያት እዛ ሰዎችን ስትረዱ ነበር። አዎ ይሄ ጎፋ አካባቢ የመሬት ናዳ የዛሬ ዓመት የመሬት አደጋው በተፈጠረ ሰዓት ተጠርተን ነው እኔና ድምጻዊ አዝጌድ እንዳሽው ደወለልኝና እንሂድ ሲለኝ ተጠርተናል እንደዚህ ምናልባት አብረን ተጠርተናል እንሂድ ምናምን ሲለኝ ወጣንና እዛ ስንሄድ እዛ ጋር ያለውና ማህበራዊ ሚዲያው የተለያየው በጣም አሳዘነኝ። ማለትም ብቻ ሆዲፍጆ አይነት ነገር አየውና ደደበረኝ አይነት ሰው። እንዳጋጣሚ ነው ካሜራማናችን ያነሳኝም ሆዲፍጆ አይነት ነገር ነበረ ስሜቱ። የዛ ጊዜም ቪዲዮ ፖስትቼ ነበረ እኔ ራሱ በጣም እንትን ብሎኝ አለ ማህበራዊ ሚዲያ ላይ ቪዲዮ አለ። ለህዝቡ የሄደው እርዳታ በጣም ብዙ ነበር። ግን ህዝቡ ለመከላከያ የሚሰጠው ኮሾሮ አለ አይደል? በዛ ሲደባደብ አየሁ። በጣም ከፋኝ። ማለትም በጣም ከፋኝ ስለ በጣም ከፋኝ። በጣም ብዙ እርዳታ ነው ሄደው እንኳን ለተጎዳው ደቡብ ክልል ላይ ላለው ህዝብ መሆን የሚችል አይነት እርዳታ በብስኩት የሞቱ ቤተሰቦቻቸውን ሬሳ እየፈለጉ ያሉ ሰዎች እንዲህ ብስኩት ተጥሎላቸው ሲደባደቡ በጣም ደበረኝ። ቪዲዮውንም ቀርጬ ፖስትኩት። እንትን ላይ ሪፖርት ተደረገ፣ ወረደ ቪዲዮ። አካውንቴ ዋርኒንግ መጣበት። ከዛ ፌስቡክ ላይ ቫይራል ነበረ። ብቻ ፌስቡክ ላይ ነው ያለው አሁን ራሱ። ቲክቶክ ላይ በጣም ለረጅም ጊዜ በቃ ዋርኒንጉ ስነሳ አልቅሻለሁ። እንዲህ ቁጭ ብለን ምሳ እየበላን ከ6 ወር በኋላ ነው ዋርኒንግ የተነሳብኝ። ማለትም ባን እየጠበቅኩ ነው። ተጠንቅቄ እየሰራው ነው። ብዙ ማስታወቂያ ይጋጭብኛል እያልኩ አልቀርጽም ነበረ። ከዛ የሆነ ጊዜ እንዲህ ቁጭ ብለን ምሳ እየበላ ሳረገው የለም እንትን ዋርኒንጉ እምባይ ነው ጠብ ያለው ማርያም። ማለትም መች ነው በቃ የሆነ ቀን እየጠበቅኩ ነው። አካውንቴ ባን ሆኖ መች ነው አዲሱ አካውንቴ ነው ብዬ እንትን ምጀምረው እያልኩ አይነት ስሜት ላይ ሆኜ ማለት ነው። ይሄ ፎቶ በጣም ለኔም የሚገርም እንትን ነው። ሌላኛው 2 ጌም ብቻ ነው የምንችለው እናስጀምረውና አሁንም 10,000 እንትን ማለት ከቻልክ የፈለግከውን ትቀጣኛለህ።
እንቀጥላለን። የፎቶን ጥያቄ ደንበኛ የላይቭ ጊፍተር የሚባል ደንበኛ ሳያስፈልገኝ አይቀርም። ያ ምናልባት ብዙ ጊዜ ላይቭ ስለማትገባ ስለዚህ ፎቶ ንገረኝ። ከምሩ ናት አይ ቲንክ። ምንድነው ግንኙነታችሁ? የታባ የምታመጣው ፈልጌ ነው ያገኘሁት። በነገራችን ላይ ያው ያንተው እንትን ላይ ነው ፈልጌ ፕሮፋይልን ስበረብር ነበር እና ያገኘሁት ፌስቡኬን ወደታች ወርደ ምናምን ነው። ይሄ ማለት ለመጀመሪያ ጊዜ ላይቭ ላይ 1000 ሰው ገብቶልኝ ደስ ብሎኝ ማለትም ምንድነው ስክሪንሾት ይይዝ ነበረ። ስክሪንሾቶችን የሚይዘው ለረጅም ጊዜ ላይቭ ስገባ 4 ሰው 5 ሰው ነበረ የሚቀመጥልኝ። ይሄ የኔ ቤት ነው። የመጀመሪያ ቤቴን ስቀራ አንድ ቤት ነች። እንደዚህ ነው። በነገራችን ላይ ላስቁምህና ባብዬ ይቅርታ 4 ሰዓት ከ40 ኦልሞስት ለ5 ሩብ ጉዳይ ነው እና ግንኙነት አላችሁ ከምሩ ጋር? ያንተ ቤት ነው ኦልሞስት 5 ሰዓት ሊሆን ነው እና አብራራለን። ግንኙነት ካላችሁ ንገረን። ግንኙነት የለንም። ሰፈሯ እዛ ጋር ነበረ የሷ እዛ ጋር ጀማዎች ነበሩን እና አብዲ ምናምን የሚባሉ ሌላ ሰው ነበር ከሁለታችሁ ሌላ ነው። ከዛ በላይ እናመሻለን። አሁንም ድረስ ምሩ እኔ ቤት መታ ማድረም ትችላለች፣ ታድራለች። እኔ ራሱ አንዳንዴ ሰፈሬ ከራቀኝ እሷ ቤት ሄጄ አድራለሁ። በዛ ልክ በጣም ክሎዝ ነን።